ኦርጋኒክ ኮንቴንት ልስራ ወይስ ፔድ የሆኑ አዶች ራን ላድርግ? ይህ በተደጋጋሚ ከቢዝነስ ኦነሮች የሚነሳ ጥያቄ ነው። ጋይስ ሁለቱም የራሳቸውን አድቫንቴጅ አላቸው። ነገር ግን እንደ ፕሮፌሽናል ሪኮመንድ ማድረጋችሁ ፔድ የሆኑ አዶች ራን ከማድረጋችሁ በፊት በኦርጋኒክ ኮንቴንት ብራንዳችን ቢልድ አድርጉ። ፕላስ ደግሞ ሌሎች 4 ቤዚክ ሪዝኖች አሉ። የመጀመሪያው ኦርጋኒክ ኮንቴንታችሁን ቴስት ለማድረግ ትልቅ የሆነ አድቫንቴጅ አለ። ኦርጋኒክ ኮንቴንት ላይ በደንብ ሰዎች ኢንጌጅ ካደረጉ፣ ላይክ ካደረጉ፣ ሼር ካደረጉት በኋላ ላይ ፔድ የሆነ አድ ራን ስታደረጉ ኦልሬዲ ሰዎቻችን ይወስዳሉ። ሁለተኛ ልክ እንዳልኳችሁ ብራንዳችን ቢልድ ለማድረግ በኦርጋኒክ ኮንቴንት እንጂ በፔድ አድ ብራንዳችሁን ቪው ማድረጋችሁ ነው። ስለዚህ ሰዎቹ ትረስት እንዲያደርጓችሁ ኦርጋኒክ ኮንቴንት ክሬት ያደርጋችሁ ፖስት አድርጉ። ሶስተኛው ኦርጋኒክ ኮንቴንት ቺፕ ነው። ፕሮዳክሽን ኮስት ብቻ ነው ያለባችሁ። ነገር ግን ፔድ የሆነ አድርገን ኦልሬዲ ለፕላትፎርም የምትከፍሉ ፔመንት አለ። አራተኛው ኦዲየንሳችሁን ለማስተማር ኦርጋኒክ ኮንቴንት በጣም ሪኮመንድ ይደረጋል። ምክንያቱም አንድ የራን በምታደርጉት ኮንቴንት ሰዎቹን ማስተማር አትችል። ነገር ግን በኦርጋኒክ ኮንቴንት ሪፒትሊ ሰዎቹን እያስተማራችሁ ስለእናንተ አዌር እንዲሆኑ፣ ስለ ሰርቪሳችሁ፣ ስለ ፕሮዳክታችሁ እንዲያውቁ ታደረጉና በኋላ ላይ ግን ፔድ የሆኑ አዶችን ራን በምታደርጉበት ጊዜ ሴልሳችሁ ማምጣት ትችላላችሁ። ሪተርናችን በዛው ልክ መጨመር ይችላል። ስለዚህ ኦርጋኒክ ኮንቴንት ፋውንዴሽን ነው። ምን ለማድረግ በፔድ አድ የምትፈልጉ ሪዛልት ለማምጣት ነው።